ብዙ አይነ ስውራን ነኝ። እንዴት ናችሁ? እኔ እንደምታወቀው አይነ ስውር ነኝ። አካል ጉዳተኛ ነን። በአብዛኞቻችን አካል ጉዳት ሊኖርብን ይችላል። ግን ብዙ መፍቶች ሊኖሩን ይገባል። እምነታችንን ማወቅ አለብን፣ መማር አለብን። ይህ ማንም ሊያስበው ግዴታው ነው እና እናንተ እንደምትቀሩት እኛ መቅራት እንፈልጋለን። እኛ ሂጃብ ስለ እምነታችን አውቀን ሂጃባችንን መልበስ፣ ሰላት እንዴት መስገድ እንዳለብን ማወቅ እንፈልጋለን እና ዛሬ ልነግራችሁ የፈለጉት አብደላ ኢብኑ ኡሚ መክቱም የአይነ ስውራን ቁርአን ቤትና የሙስሊም አይነ ስውራን ቦርዲንግ ስኩል አለ እና 20 ተማሪዎችን ብቻ ነው መቀበል የሚችለው። 2 ዓመት ሆኖታል ከተመሰረተ። ግን በጣም ብዙ አይነ ስውራን መማር የሚፈልጉ አሉ። ግን ከአቅም አንጻር ለምንድን ነው ማታዩን? ዞር ብላችሁ ለምንድን ነው አካል ጉዳተኞችን የማታዩት? ትምህርት ቤቶች እኛም እኮ አላህ ይጠይቀናል። ነገ የሆነ ነገር ብናጠፋ አይነ ስውር በመሆናችን የምናገኘው አጅር ቢኖርም እኛም እምነታችንን አውቀን መተግበር አለብን። ሰላት መስገድ እንችላለን። ሰላት ለምን አሰገዳችሁም ተብለን እንጠየቃለን። ለምንድነው ቁርአን ያልቀራችሁት? የብሬል ቁርአን አለ፣ እድሉን አግኝታችሁ ለምንድነው ያልቀራችሁት እንባላለን። እናንተም ደግሞ ትጠየቃላችሁ። እንዲህ አይነት ችሎታ ችግሮች መፍታት እየቻላችሁ ዝም ካላችሁን ትጠየቃላችሁ። እናንተምና እያስፈራራችሁ ሳይሆን እያስታወስኳችሁ ነው ውዶቼ ልላችሁ የፈለኩት። አስቡን፣ አስታውሱን። እኛም እውቀት እንፈልጋለን። እኛም እናንተ የምትፈልጓቸውን ሁሉ እንፈልጋለንና ነገ ጁሙአ በኢትዮጵያ መስከረም 23 በኢትዮጵያ ከምሽቱ 2 ተኩል ጀምሮ አብደላ ኢብኑ ኡሚ መክቱም የአይነ ስውራን የቁርአን ማህበርና ቦርዲንግ ስኩል በራሱ ፔጅ ላይ እኔን ተከትላችሁ ብትሄዱ የኔ ፎሎወሮች እዛ ስለመሆን እዛ መምጣት ትችላላችሁ። ካልሆነም ዩቲዩብ ላይ እንዲሁም ቲክቶክ ላይ አብደላ ኢብኑ ኡሚ መክቱም ብላችሁ ሰርች ብታረጉ ይመጣላችኋል። ፎሎ አድርጉ፣ አበረታቱ። ትምህርት ቤቱ እንዲስፋፋ ብዙ ተማሪዎችን ሙስሊሞችን ብቻ ሳይሆን ሁሉንም እምነት፣ ምክንያቱም ሁሉም አካል ጉዳተኛ ተጎጂ ነው በዚህ ጉዳይና እነሱንም ማካተት እንድንችል ሰፋ ብሎ ሁሉም መማር የሚፈልግ ሁሉ የሚማርበት እንዲሆን አግዙን ነው። እዛ መታችሁ ስለ ማህበሩ ብታውቁ፣ አቅም ያላችሁ ብታግዙ ደስ ይለናል። ነገ እንዳትቀሩ ውዶችዬ። በጣም አመሰግናለሁ። ይህ ቪዲዮ ቫይራል እንዲወጣ እና ብዙ ሰዎች መጥተው እንዲረዱ እንዲያግዙ አካል ጉዳተኛ ወንድም እህቶቻቸውን እንዲያበረታቱን እኔንም ጨምሮ ማለት ነው ደስ ይለኛል። ቪዲዮቼን ደግሞ ሼር፣ ኮፒ ሊንክ አድርጉልኝ። ፎሎ ያላረጋችሁ ደግሞ ፎሎ አድርጉ፣ ለሌሎች እንዲዳረስም አግዙኝ እላችኋለሁ። ጀዛኩሙላህ ኸይር። አመሰግናለሁ።